የብሪክስ ሀገራት የዓለምን የፋይናንስ ስርዓት ለመቀየር የጀመሩትን ጉዞ አዲስና አስገራሚ ምዕራፍ ላይ ደርሷል። ብዙዎች የብሪክስ የጋራ ገንዘብ መቼ ይወጣል ብለው ሲጠብቁ፣ ሀገራቱ ግን የዶላርን የበላይነት በጦርነት ሳይሆን በቴክኖሎጂ ለስላሳ በሆነ መንገድ ለመጋፈጥ የሚያስችል ስትራቴጂ ነድፈዋል። ይህ አዲስ ስልት የሀገራቱን ማዕከላዊ ባንክ ዲጂታል ገንዘቦች በማስተሳሰር ላይ የተመሰረተ ነው። ይህም እንደ ስዊፍት ያሉ በምዕራባውያን ቁጥጥር ስር ያሉ የክፍያ ስርዓቶችን ወደ ጎን በመተው ሀገራት በቀጥታ በራሳቸው ዲጂታል ገንዘብ እንዲገበያዩ ያስችላቸዋል። የዚህ አዲስ ስርዓት ዋና ፋይዳዎቹም አንደኛ ቀጥታ ግብይት ነው። ለምሳሌ በኢትዮጵያና በቻይና መካከል ያለ ንግድ በዶላር መቀየር ሳያስፈልግ በቀጥታ በዲጂታል ገንዘባቸው መፈጸም ይችላሉ። ሁለተኛ ቅናሽና ፍጥነት፣ መካከለኛ ባንኮችን ስለሚያስቀይር የግብይት ወጪን ይቀንሳል፣ ፍጥነትም በከፍተኛ ሁኔታ ይጨምራል። ሶስተኛ ከማዕቀብ ነፃ መሆን፣ በዶላር ላይ የተመሰረተ ባለመሆኑ ምዕራባውያን የሚጥሏቸውን የፋይናንስ ማዕቀቦች ተጽዕኖ ሙሉ በሙሉ ያስቀይራል። የብሪክስ ጥረት ዓለም አቀፍ የንግድ ከአንድ ወጥ ቁጥጥር ወጥቶ ወደ ብዝሃ ዋልታ የፋይናንስ ስርዓት እንዲሸጋገር የሚያደርግ ትልቅ የጋራ ለውጥም ነው።